ሰላም እንኳን ደህና መጣችሁ። ባለፈው ቪዲዮዬ ላይ ለሁላችሁም የሚሆን አንድ ትልቅ ስጦታ ይዤላችሁ እመጣለሁ ብዬ ተናግሬ ነበር። ታዲያ ብዙዎቻችሁ ይህ ትልቅ ስጦታ ለሁላችንም የሚሆን ምን ይሆን ብላችሁ እንደጠየቃችሁኝ ያውቃለሁ። ይገርማችኋል፣ ይህ ስጦታ ዓለም ካየቻቸው ስጦታዎች ሁሉ የላቀና ዋጋ የማይተመንለት ትልቅ ስጦታ ነው። ነገር ግን እጅግ በጣም በሚያሳዝን ሁኔታ ከ2% ያነሱ ክርስቲያኖች ብቻ ናቸው ይህንን ስጦታ በሚገባ ተረድተው እየተጠቀሙበት የሚገኘው። ይህንን ሐሳብ በሶስት ክፍሎች ከፍለን እናየዋለን። እነዚህን ሶስቱንም ክፍሎች በደንብ ካደመጣችሁኝ በኋላ በሕይወታችሁ ላይ ከተገበራችሁት እናንተ በዓለም ላይ አስደናቂና የተለየ ሕይወት ይኖራችኋል። የመጀመሪያው ክፍል ስጦታውን መግለጥ ነው። እንግዲያውስ እንግለጠው። ይህ ትልቅ ስጦታ ኢየሱስ ክርስቶስ ነው። አንዳንዶቻችሁ ወይ ይህንንማ እናውቀዋለን ትሉ ይሆናል። ነገር ግን እውነቱ ይሄ ነው። ብዙዎቻችን ስጦታው እንዳለን እናውቅ ይሆናል፣ ይሁን እንጂ አልተጠቀምነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ሮሜ 6:23 ላይ የእግዚአብሔር የጸጋ ስጦታ ግን በጌታችን በክርስቶስ ኢየሱስ የዘላለም ሕይወት ነው። ስለዚህ ስጦታው በውስጣችን እያለ እኛ ግን በጭንቀትና በሸክም ተስፋ በመቁረጥ ውስጥ የምንኖር ከሆነ ገና ስጦታውን አልተጠቀምንበትም። እየነገርኳችሁ ያለሁት ስለ ሃይማኖት ሳይሆን በእናንተ ፈንታ ስለሞተውና ነፍሱን አሳልፎ ስለሰጠው ስለ ጌታችን ስለ ኢየሱስ ክርስቶስ ነው። ሕይወቱን ስለሰጠው ስለ ሕያው ስጦታችን ነው። በፍቅርና በትህትና እነግራችኋለሁ፣ ኢየሱስን መቀበል ያለባችሁ እርሱ ብቸኛው ስጦታችን ስለሆነ ነው። አሁን ይህንን ትልቅ ስጦታ እየተቀበላችሁ ቀጥሎ የምነግራችሁ የዚህ ቪዲዮ ዋና ክፍሎች አሉ። ሁለተኛው ክፍል ስልጣን እንደ ስጦታ ነው። ይህ ስጦታ አንድ ደረጃ ይጨምራል። ኢየሱስን ለዓለም የመናገር ስጦታ፣ ኢየሱስን ለዓለም በስልጣን የመናገር ስጦታ። ብዙ ጊዜ ወንጌልን መናገር እንደ ትልቅ ሸክም ይታየናል። ነገር ግን ጌታ የሰጠን ትልቅ የክብር ስጦታ ነው። ጌታ ኢየሱስ እንዲህ ብሏል በማቴዎስ ወንጌል ምዕራፍ 4 ቁጥር 19 ላይ እርሱም በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው። እነርሱም ወዲያውኑ መረባቸውን ትተው ተከተሉት ይላል። አሁን ጥያቄ ልጠይቃችሁ። በዚህ ጥቅስ መሰረት ሰዎችን አጥማጆች እንድንሆን ተደርገናል ወይስ አልተደረግንም? ተደርገናል። ሁላችንም ሰዎችን አጥማጆች እንድንሆን በጌታ ተሰጥቶናል። ታዲያ ለምንድን ነው ወንጌልን ለሰዎች መናገር ትልቅ ሸክም የሆነብን? አንዳንዶቻችን መናገር ስለማልችል ነው፣ ንግግር ስለማልችል ነው እንላለን። አንዳንዶቻችሁ ደግሞ በገንዘባችሁ ወንጌልን እየሰራችሁ ያላችሁ አላችሁ። አንዳንዶቻችሁ ደግሞ በጸሎት እየደገፋችሁ ያላችሁ አላችሁ። አንዳንዶቻችሁ ደግሞ በሕይወታችሁ እየመሰከራችሁ ያላችሁ አላችሁ። በየትኛውም መንገድ ይሁን፣ ነገር ግን ጌታ ምን ብሏል? ሰዎችን አጥማጅ እንድትሆኑ አደርጋችኋለሁ። በየትኛውም መንገድ ይሁን እየሰራን ያለ ነው የተከተልነው ለማስከተል ነው። ምክንያቱም ጌታ በኋላዬ ተከተሉኝ ካለ በኋላ ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ ብሎናል። ስለዚህ ሰዎችን ወደ እግዚአብሔር መንግሥት ስለመጥራት ስታስብ አንድ ነገር አስታውስ፣ ሰዎችን አጥማጅ መሆን በስጦታ ተሰጥቷል። ስለዚህ ወንጌልን ለሌሎች ሰዎች ስለመናገር ስታስብ አዳኙን መናገር በስጦታ መልክ ተሰጥቷል። ሰዎች ወደ እግዚአብሔር መንግሥት እንዲመለሱ መጥራት ደግሞ የራሱ የእግዚአብሔር ሥራ ነው። ሐዋርያ ሥራ ምዕራፍ 1 ቁጥር 8 ላይ እንደዚህ ይላል፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ እስከ ምድርም ዳርቻ ድረስ ምስክሮቼ ትሆናላችሁ ይላል። ተመልከት፣ እዚህ ጋር ምስክሮቼ ሁኑ የሚለውን ትእዛዝ ብቻ ሳይሆን የምንመሰክርበት ኃይል ራሱ ስጦታ ነው። ይህንን ስጦታ የሚጠቀሙት ግን ጥቂቶች ናቸው። ንጉሡ አዳኛችን በእኛ አንደበት ሊናገር መምረጡ ግን ምንኛ መታደል ነው። የዚህ ቪዲዮ ሶስተኛው ክፍል የወንጌል ኃይልና ተግባር ነው። የወንጌል ኃይል የሚገርም ነው። ሮሜ 1:16 እናንብበው። እንደዚህ ይላል፣ በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞ የግሪክ ሰው ለሚሆን ላመኑ ሁሉ የእግዚአብሔር ኃይል ለማዳን ነውና። አዎ፣ ያ ኃይል የተባለው ስጦታ ደግሞ የእግዚአብሔር ኃይል ነው። ዓላማውም ለማዳን ነው። ይህንን ደግሞ መጠቀም የምንችለው ስጦታችንን አዳኙን ለዓለም በስልጣን
በምንናገርበት ጊዜ ነው። ጌታ ደግሞ እንደዚህ ብሎናል፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን በእጆቻቸው ይዛሉ፣ የሚገድልም መርዝ ቢጠጡ እንኳ አይጎዳቸውም፣ እጆቻቸውን በድውዮች ላይ ይጭናሉ፣ እነርሱም ይፈወሳሉ። አሜን። ይህ ቃል ማርቆስ 16 ቁጥር 15 ላይ ታገኙታላችሁ። አዎ ዛሬ ራሳችሁን አዘጋጁ። ወንጌልን ስትናገሩ የሚሰማችሁ ሰው ብቻ አይደለም የሚለወጠው፣ የእናንተም ሕይወት ይለወጣል። በውስጣችሁ ያለው የክርስቶስ ኃይል የሚነቃቃው ወንጌልን ስታካፍሉ ነው። በዓለማችን ላይ ከ2% ያነሱ ክርስቲያኖች ብቻ ናቸው ይህንን ስጦታ በሚገባ እየተጠቀሙበት ያለው። ከ2% ክርስቲያኖቹ መካከል ለመሆን ዛሬውኑ አሁኑኑ ወስኑ። ይህንን ቪዲዮ እንደጨረሳችሁ በስልካችሁ፣ በአካል፣ በማህበራዊ ገጻችሁ ስለ ስጦታው ስለ ኢየሱስ ክርስቶስ ለአንድ ሰው ተናገሩ። ይህንን ማድረግ ስትጀምሩ ሰማያዊው ስጦታ በምድር ላይ ትልቅን ነገር ማድረግ ይጀምራል። ሰማያዊው ስጦታችሁ በእናንተ ውስጥ መገለጥ ይጀምራል። የዛሬውን ትምህርት ስናጠቃልለው 3 ነገሮችን አይተናል። የመጀመሪያው ኢየሱስ ክርስቶስ ተራ መረጃ ሳይሆን የሕይወት ስጦታ መሆኑን አይተናል። በሁለተኛ ደረጃ ወንጌልን መናገር ግዴታ ሳይሆን ከጌታ የተሰጠን የክብር ስልጣን መሆኑን አይተናል። በሶስተኛ ደረጃ ወንጌልን ለማካፈል እንድንነሳሳና በሕይወታችን ላይ የሚሆነውን ለውጥ ማየት እንደምንችል አይተናል። እነዚህን 3ቱን ነገሮች በመረዳት ወንጌልን እንሰብካለን። ትልቅ ነገር በምድራችን ላይ ሲሆን እንመለከታለን። ተባረኩ።